ሰው የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉን መለየት አትችሉም። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ መታወቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ ያኔም ልስልስ ያልኩ ነኝ ነው ትንሽ ኮሽ ቢል ማማን ረግጦ እንደመሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደል። መከራ ሲመጣ በክርስትናውም በሉኝ በንግዳችሁም በሉኝ በህይወታችሁም በሉኝ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ ይጨከኑ አይደለም። ያለ ደሞዝ ለማገልገል ያለ ገንዘብ ለማገልገል ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች።